ሰላም 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 እንዴት ናችሁ? ሁሉ ሰላም ነው? ይህ ሰኒ ቲዩብ ነው። እኔ ደግሞ ሰናይት ነኝ። ዛሬ በአዲስ ርዕሰ ጉዳይ ወደ እናንተ መጥቻለሁ። እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ለወላጆች በተለይ በልጆች ዙሪያ የምናወራበት የምንመክርበት ሀሳብ የምንይዝበት የዩቲዩብ ቻናል ነው። ዛሬም ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ ላይክ አድርጉ፣ ሼር አድርጉ። ዛሬ አዲስ ዋና ሀሳብ በጣም ጠቃሚ ሀሳብ እንደ ሁልጊዜ ሁሉ ጠቃሚ ሀሳብ ይዤ መጥቻለሁ። ይኸውም ከባሌ ጋር ስሆን ማደርጋቸው በሚል ነው። እንግዲህ ርዕሱን እንዳያችሁት ማለት ነው። ሶስት ዋና ዋና ነገር እንግዲህ ብዙ ነገሮችን ነው የምንለው፣ ግን ሶስት ጠቃሚ ነገሮች እያሰብኳቸውን የተዘጋጀውባቸውን ርዕሶች ነው ይዤ የመጣሁት። አንዳችን ለአንዳችን በመናበብ ስለሆነ እነዚህ ሶስት ነገሮች አይሆፕ በጣም ይጠቅሟቸዋል። ከኔ ጋር ሆናችሁ እስከ መጨረሻ ተከታተሉ። በተለይ ሶስተኛው በጣም ጠቃሚና የዚህ ዘመን ቻሌንጅ ነው። ብዙዎቻችን ማድረግ የምንፈልገው ግን የምንቸገርበት ነገር ነው። ኤኒዌይስ አንደኛው ልናደርግ የምንችለው ነገር ብዙ ጊዜ የምንሳሳተው ባል እያወራ ጣልቃ አለመግባት ነው። ምንድነው? ብዙ ጊዜ ሴቶች የሚያወሩት የቃላት ብዛት እና ወንዶች የሚያወሩት የቃላት ብዛት ቢደመር የሴቶች በጣም በብዙ ይበልጣል ይባላል። ይሄ ከስሜት ጋር ከአፈጣጠራችን ጋር ሊሆን ይችላል። ግን በትዳር ግን ራሳችንን ገዝተን ማድመጥ ላይ ትኩረት ብናደርግ ብዙ እንጠቀማለን። ስለዚህ እኛም ይህንን ነገር ብናደርግ ሞር ጥሩ ነው ብንለማመደው ማለት ነው። ስለዚህ ብዙ ጊዜ ከባሎቻችን ጋር ሆነን ዲስከስ በምናደርግ ጊዜ ስናወራ በተለያየ መንገድ ስንጨዋወት ልናደርጋቸው ከምንችላቸው ዋና ነገር ማዳመጥ ወይንም ደግሞ ጣልቃ አለመግባት፣ እያወራ ሀሳቡን ኢንተራፕት አድርጎ አለመግባት። ይሄ ብቻችንን ብቻም ሳይሆን በተለይ ደግሞ ከሰዎች ጋር ስናወራ ብዙ ጊዜ እንደዚህ በምናደርግ ጊዜ በጣም መጥፎ ኢምፓክት አለው። ግን ዛሬ ይህንን ሌላ ጊዜ በሰፊው ከሰዎች ጋር ስንሆን የምናደርጋቸው እናወራለን። ግን ብቻችንን ስንሆን እግዚአብሔር ጊዜ ሲሰጠን ብዙ አሁን በአሁኑ ሰዓት የባልና ሚስቶች ብቻ አለመሆን በጣም በትዳር ውስጥ ተግዳሮት እንደሆነ ታውቃላችሁ አይደለም? በጣም ጊዜ ወስደው ባልና ሚስቶች ብቻቸውን አለመሆናቸው ለብዙ ችግሮች እየዳረገን ነው። አንዳችን በተመቸን መንገድ፣ ሌላችን በተመቸን መንገድ እንሮጣለን። መጨረሻ ላይ ሲመሽ ለመኝታ ብቻ የመገናኘት ነገር አለ። ያ ደግሞ ብዙ ነገር ፋላሲ እየፈጠረ ስለሆነ በተቻለ መጠን አብረን የምናሳልፋቸውን ጊዜያቶች ኪፕ ብናደርግ በዛም ደግሞ ብንጠቀምባቸው ጥሩ ናቸው። ብዙ ጊዜ አብረን ስናሳልፍ በተለይ ብዙ ነገሮች ይመጡልናል። ስለ ነገ ህይወታችን፣ ስለ ልጆቻችን ህይወት፣ ስለተሳሳትናቸው ነገሮች ለማስተካከል በተለያየ መንገድ እናወራለን። ስለ ህይወታችን እንጨዋወታለን። የልጅነት ጊዜያችንን አንስተን ልንጨዋወት እንችላለን። የሰፈራችንን ሁኔታ፣ ያደግንበትን እነዚህ ነገሮች ሞር ከትኑ ይልቅ ከትዳሩ ይልቅ ሞር ፍሬንድሽፕንም ይገነባሉ። በአሁኑ ደግሞ ባለው ጥናት ባልና ሚስቶች ሞር ጓደኝነትን እየገነቡ ከሄዱ ለፍቅራቸው በጣም ጠቃሚ ሆኖ ነው የሚገኘው ወይም የሚገለጸው። ስለዚህ ፍሬንድሺፕን ማጠንከር አለብን። ምክንያቱም ብዙ ጊዜ ስንገናኝ ላይፍ ራሱ ሊያጋጨን ይችላል። በምንጋጭበት ጊዜ ይሄ ግጭት በሚበረታበት፣ ግጭቱ እየአመዘነ በሚሄድበት ጊዜ ፍቅራችንን አፌክት ሊያደርገው ይችላል። ስለዚህ ትልቁ ብቻችንን ስንሆን አንድ ላይ ስንሆን በሻይ ቡና ሊሆን ይችላል፣ ቤታችን ቡና ፍልተን ሊሆን ይችላል። ከምናደርጋቸው ነገሮች አንዱ በተለይ እኛ እህቶች የምንቸገርበት ሀሳብን ማስጨረስ፣ ጣልቃ ለመግባት። እነዚህ ነገሮች ኪፕ አድርጊ፣ በጣም ይጠቅማል። አንደኛ የሚያወሩትን ነገር ይዘን ለመተግበር ይረዳናል። ካላዳመጥን ሀሳቡንም ላናገኘው እንችላለን። ሁለተኛ ትልቁ የሪስፔክሽን ክብሮት መንገዱ ማሳያ መንገዱ ስለሆነ ማለት ነው። ስለዚህ ይሄ አንደኛው ልናደርገው የሚገባ ነው። ቅድም እንዳልኩት ስንገናኝ ብዙ ነገሮችን እናወራለን። ስለዚህ ይህንን በማድረግ በጣም ጠንካራ የሆነ ፍሬንድሺፕ፣ ጠንካራ የሆነ ጓደኝነት መመስረት ላይ ግን ትኩረት ማድረግ አለብን ማለት ነው። ሞር ከሰዎች ከፐርሰናል ነገር ይልቅ ኢሹዎች ላይ ልናወራ እንችላለን። አይዲያዎች ላይ ልናወራ እንችላለን።
ብቻችንን ስንሆን ለመሆኑ ምንድን ነው የምናወራው ብለን ካልኩሌት አድርገን አይደለም። ራሱ አብሮነቱ የሚያመጣቸው ጨዋታዎች ይኖራሉ። ቅድም እንዳልኩት ብዙ የምናወራው ነገር አለ። በየቀኑ ነው የምንግባባው፣ በየቀኑ ነው የምንተዋወቀው። ባይዘወይ እንደዛ ነው የሚሉ አይደለ? ባልና ሚስቶች ምኑንም ያክል ዓመት ቢቆዩ በየቀኑ ይተዋወቃሉ። ታውቃላችሁ ይህንን አይደለ? ይህን ያህል ዓመት ኖሬ አላወቅኩትም እንዴ እያልን እንደ አዲስ ነው የምናውቀው። እንደ አዲስ የሚገለጡ ማንነቶች፣ የሚገለጡ ባህሪዎች፣ የሚገለጡ ታሪኮች ይኖራሉ። ስለዚህ እነዛን ሁሉ የምናውቅበት መንገድ አብረን በማሳለፍ ነው። ስለዚህ ስናሳልፍ ደግሞ አንዱ የምንሳሳተው ነገር ይሄ ስለሆነ ይሄ ጣልቃ መግባት በጣም ጥሩ አይደለም፣ ለኛም ማለት ነው ለተግባቦታችን። ስለዚህ ይሄን በማድረግ ሀሳቦችን በማስጨረስ ጣልቃ ባለመግባት እንድትጠነቀቂ። አንደኛው በዚህ ጉዳይ ብዙ ማስተውለው ነገርም ስላለ ብዙ ችግሮቻችን ይሄ ስለሆነ ይሄንን ነገር ጠብቀሽ እንድታቆይ ነው። ሁለተኛው ከዚህ ጋር የተያያዘ ሀሳብ ነው። ምንድን ነው? በሀሳብ ዲስከስ ስናደርግ ልዩነቶች ሊኖሩ ይችላሉ። ግን ልዩነቶች እንዳሉ ሁሉ የምንገልጥበት ልዩነት እንዳለን የምንገልጥበትን መንገድ ማስተካከል ወይንም ደግሞ መከባበር ላይ የተመሰረተ ትዳር እንዲኖረን ከምንችልባቸው መንገዶች አንዱ ይሄ ብቻችንን ስንሆን የምንገነባው መከባበር፣ አክብሮታዊ የሆነ ውይይታችን ነው ማለት ነው። ስለዚህ ይህን በማድረግ መጠንቀቅ አለብን ማለት ነው። እንግዲህ የምናደርገው ነገር ማንነታችንን ነው የሚወክለው። ዲስሪስፔክት ካደረግን በኋላ እኔ ውስጥ እኮ ይሄ ነገር የለም ብንል ይሄ ልክ አይደለም። ስለዚህ ግን ምንድነው ተጠንቅቀን ሀሳባችን ሊለያይ ይችላል፣ ግን ያንን የምንገልጽበት መንገድ ጨዋ በሆነ መንገድ በማድረግ መከባበር ላይ ትኩረት በማድረግ መግለጽ እንችላለን። ብዙ ጤናማ ትዳር ከሚገነባባቸው ትልቁ ሚና የሚጫወተው ፋውንዴሽኑ ወይም መሰረቱ መከባበር ሲሆን ነው። መከባበር የሌለው መሰረት እንደሌለው ቤት ቁጠሩት። ስለዚህ አክብሮታዊ የሆነ ተግባቦት ግንኙነት በጣም ረጅም ርቀት ይሄዳል ማለት ነው እና ይህም በማድረግ ከመጀመሪያው ጋር እየቀጠለ ነው። ሀሳብ በሚለያይበት ጊዜ አክብሮት ባለው መንገድ ሀሳቡን መግለጽ ይቻላል ማለት ነው። ስለዚህ ይህን በማድረግ መከባበርን ማዕከል ያደረገ ምክክር ማድረግ ያስፈልጋል ማለት ነው። ሶስተኛው በጣም ጠቃሚው ጉዳይ በተለይ በዚህ ዘመን የምንቸገርበት ብዙዎቻችን የምንቸገርበት ይሄ የሶሻል ሚዲያ ዘመን ስለሆነ ስልክ አለመያዝ። ባላችን ቤት ከመጣ በኋላ ወይንም ደግሞ በተለይ ደግሞ እርስ በርስ ልንጨዋወት፣ እርስ በርስ ልናወራ፣ ልንመካከር በተዘጋጀንበት ጊዜ ምንም አይነት ሶሻል ሚዲያዎችን መክፈት ማቆም፣ ምንም አይነት ስልክም ደግሞ ማራቅ ያስፈልጋል። ይሄ ልንለምደው የሚገባ በተዘዋዋሪ እንግዲህ እንደምታውቁት ኮሚኒኬሽን በማውራት ብቻ አይደለም፣ ቦዲ ላንጉጅ አለ አይደለ? ነን ቨርባል አክሽን ከሚባሉት ውስጥ አንድ ሰው እያወራን ዲስሪስፔክት በሚያደርግ መልኩ ስልካችንን የምንጎረጉር ከሆነ በቃ አንደኛ ያ ሰው ለማውራት ይቸገራል። ስለዚህ ይሄ በጣም በትዳር ውስጥ ትዳርን በጣም እየጎዳ አክቹዋሊ የሶሻል ሚዲያ ሁኔታ አጠቃላይ ፋሚሊውን ነው እየጎዳ ያለው። ብዙ ያላስተዋል ነው ግን በጣም ውስጥ ለውስጥ እየቦረቦረን ያለ፣ አንድነታችንን እየቦረቦረ ያለ፣ ከልጆች ጋር ያለንን ነገር ሁሉ በጣም እየጎዳብን ያለ ነገር ሁላችንም ስልኮቻችን ይዘን የምናሳልፈው ጊዜ ሌላ ቤተሰብ መስርተናል ማለት ይቻላል። ሌላ የሚያሳዝን ኮንዲሽን ላይ ያለ ነው። ይሄም ደግሞ ለፋሚሊ ትልቅ ፈተና ሆኖበታል። እውነት ለመናገር ይህም ታስቦበት የተሰራ ነው ብዬ አምናለሁ። ምክንያቱም ትዳር በእግዚአብሔር ሀሳብ የተቋቋመ ተቋም ነው፣ በቀላሉ አይደለም። ስለዚህ ይሄ እግዚአብሔራዊ የሆነው ተቋም ብዙ ቻሌንጆች አሉበት። ከነዚህ ቻሌንጆች ውስጥ የሚመጡ እውቀቶችን ሁሉ የምናስተናግድበት ወይ በአግባቡ ካልሆነ እሱኑ መልሶ ዳሜጅ ያደርገዋል።
ምናልባት በአሁኑ ሰዓት ብዙ ፍቾች የሚስተናገዱበት የሚመዘገቡበት ጊዜ ነው። ስለዚህ ምናልባት ግንኙነታችን ላይ አለመስራታችን ትልቁን ሚና ይጫወታል ብዬ አስባለሁ። ከዛም አልፎ ተርፎ ግን ስንወያይ ስንመካከር ስልክ ይዘን ስልኩ ጋር ሆነ እያወራን የምናደርገው ነገር በጣም አደገኛ ነገር ነው። ልክ አንድ ሰው ወይንም ደግሞ የትዳር አጋራችን ሲያወራን ቁጭ አድርገን ምን ለማለት ነው ብለን ብንጨዋወት ሞር ሪስፔክት እንደምናደርገው ይገልጻል። ያ ነገር ከምንናገረው ይልቅ አክሽናችን ብዙ ነገር ይናገራል፣ ብዙ ትርጉም አለው። ስለዚህ ይህን በማድረግ በጣም መጠንቀቅ አለብን። ስለዚህ እነዚህ ነገሮች በጣም ለትዳር ዋልታና ማገር ልበለው ለትዳር በጣም ወሳኝ ጉዳዮች ናቸው ማለት ነው። ይህንን በማድረግ እስኪ ሞክሩት፣ እናንተም እንደ ቻሌንጅ ውሰዱትና ራሳችሁንም እዩበት፣ ሞክሩት። በጣም ታተርፉበታላችሁ ብዬ አስባለሁ። እንግዲህ እነዚህን ነገሮች ነበረ ዛሬ ይዤ የመጣሁት ማለት ነው። እንደጠቀማችሁ እንደሚጠቅማችሁ ተስፋ አደርጋለሁ። ሼር አድርጉ ለሌሎች እንዲደርሳቸው። እንደዚሁም ደግሞ ኮሜንት አድርጉ፣ ያላችሁንም ሀሳብ ግለጹልን። በኮሜንት ሀሳባችሁን በዚህ ዩቲዩብ የምታስተላልፉ በጣም አላችሁ፣ እጅግ በጣም ነው ማመሰግነው። ሌሎቻችሁን ኮሜንት በማድረግ አብሮነታችሁን አሳዩ። ለዛሬ በዚህ ጉዳይ ላይ ለእናንተ ይዤ የመጣሁት ሀሳቤ ይመስል ነበረ። አብራችሁ ለነበራችሁ በጣም አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እንግዲህ በዚህ ለያችኋለሁ። በአዲስ ርዕሰ ጉዳይ ወደ እናንተ ሌላ ጊዜ እመጣለሁ። ጤና ይስጥልኝ።